ሰላም፣ ይህ ቢኤስፒፒ ሚዲያ ነው። በዛሬ ቪዲዮ ጤናማና የተመጣጠነ አመጋገብ የሚያስፈልጋቸው ለማን ነው የሚሉትን ባጭሩ እነግራችኋለን። ጤናማና የተመጣጠነ አመጋገብ ለሁሉም ሰው በጣም አስፈላጊ ቢሆንም እና የሁላችንም የዕለት ተዕለት አመጋገብ በህይወታችን ላይ ተጽዕኖ ያለው ቢሆንም በተለይ ግን እነዚህ 5 አይነት ሰዎች ጤናማ አመጋገብ የበለጠ በአንጻራዊ ያስፈልጋቸዋል። የመጀመሪያው እርግዝና እየሞከሩ ያሉ ጥንዶች ናቸው። ሁለተኛ ነፍሰ ጡር እናቶች፣ ሶስተኛ ጡት እያጠቡ ያሉ አጥቢ እናቶች፣ አራተኛ እስከ 7 ዓመት ያሉ ልጆች፣ አምስተኛ ማንኛውንም አይነት የጤና ችግር ያለባቸው ሰዎችና አዛውንቶች። እነዚህ 5ቱ ሰዎች ላይ አመጋገባቸው የሚኖረው ተጽዕኖ በጣም ከባድ ነው፣ በአንጻራዊነት ማለት ነው። ስለዚህ ጤናማ አመጋገብ ቢመገቡ በጣም ተጠቃሚ ናቸው። የበለጠ መጥፎ አመጋገብ እና ጤናማ አመጋገብ ከተከተሉ ደግሞ በጤናቸው ላይ፣ በሰውነታቸው ላይ፣ በህይወታቸው ላይ የሚያመጣው ተጽዕኖ ከሌሎች ሰዎች ጋር ሲነጻጸር ከባድ ነው ማለት ነው።